እርዱኝ መታከሚያ አጥቼ ነው ገንዘብ አጥቼ ነው እንድታሳክሙኝ ነው የሚፈልገው ነው የሚለው። እንግዲህ በዚህ አጋጣሚ ሮመዳን ነው። ከሮመዳንም እንደው ከዘካተል ፊጥርም ቀነስ አድርጋችሁ ገንዘብ ብትሰጡት ይሄ ሰውዬ ሄዶ ቢታከም በጣም ጥሩ ነው። አሳክሙኝ ነው ያለው። ሌላ ነገር አልፈልግም፣ በሽታዬን አድኑኝ ነው እያለ ነው። የምትኖረው ባለቤት የሉ የለም ጥላይ ሄዳለች። ሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ፈጣሪ ይጠብቃችሁ እያልኩ እንግዲህ ዛሬ በአዲስ ነገር መጥቻላችኋለሁ። ያው እንግዲህ ሶሻል ሚዲያ ላይ ትንሽ ጠፋ ብያለሁኝ። ያው ረመዳንም ከመሆኑም አንፃር ስራም ስለሚበዛ ለዛ ነው። እንዴት ናችሁ? ሮመዳን እንዴት ይዟችኋል? ሁሉ ሰላም ነው ወይ? ያው እንግዲህ አለቀብን፣ መልካም ወር ነበረ። እንግዲህ ዛሬ ከአንድ አባቴ ጋር ነው የምገኘው። እንግዲህ ቤቴ ድረስ ፈልጎ ነው የመጣው። ምን እንደሆነ አብረን የምንጠይቀው ይሆናል። ያው እንግዲህ ታመም ያለው በሽተኛ ነኝ ቸግሮኛል ምናምን ነው ብሎ ያማከረኝ። እስኪ እንግዲህ ደግሞ በተረፈ ከሱ አንደበት የምትሰሙ ይሆናል። እስኪ ፋዘር ብዙ ተመልካቾች ስላሉ የሀገር ሰዎች ብዙ የሚያውቁ በሌላም ሀገር አህለል ኸይር ፈላጊዎች ብዙ ሰው ስለሚመለከት አንተ ችግርህንና የሆንከውን ነገር በደንብ አድርገህ ድምጽህን ከፍ አድርገህ እንድታናገራቸው ስለፈለኩ እኔ አስምና ሳል በጣም ስለታመምኩኝ የመታከሚያ ቅዋ ስላጣሁኝ ወደ እሱ መጥቻለሁኝ። ችግርህን በደንብ አድርገህ አብራራና ተናገር። ያው ችግረኛ ስለሆንኩ ከቤቴ ምንም ነገር ስለሌለኝ ያው ቅዋ በማጣቴ የጨነቀኝ ጊዜ ነው ወደዚህ ለመጣ የቻልኩት። ሀገርህ የት ነው? ገሬው ያው ወርጌሳ ነው። ወርጌሳ የትውልድ ቦታህን ያለህበትን ቦታ ምናምን ነገራችሁ። ያ ገሬ ያው እዚህ ወረክዩ ነው ቀበሌ ወረክዩ። እሺ አሁን የምትተዳደረው ቤተሰብ አለ? ቤተሰብ ያው ልጆች አሉ። ስንት ልጅ አለ? ልጆች 5 ልጆች አሉ። 5 ልጆች። ማን ነው እየሰራ የሚያስተዳድራችሁ? ያው ለአሁኑ እኔ ራሳቸውን ያው ለብቻ በታትነዋል። እየብቻ ነው የሚኖሩት። ከሰው አንደኛው ያው ወፍጮ ይፈጫል፣ አንደኛው ያው ሌሎችም እንደው ራሳቸውን ባይችሉም ያው ሰዎች ጋር እየሰሩ ናቸው። አሁን አንተ ማን ጋር ነው የምትኖረው? ብቻዬን ነው። ብቻ ነው የምትኖረው? ባለቤት የሉ? የለም ጥላይ ሄዳለች። ያው በህመም ምክንያት ውድና የተከበራችሁ እንግዲህ እያለ ያለው 5 ልጅ አለኝ። ነገር ግን ሁላቸውም ራሳቸውን ችለው እየብቻ ነው የሚኖሩት። እኔ ብቻዬን ነው የምኖረው። በበሽታ በአስም ምክንያት እየተሰቃየሁ ነው ያለሁት። ስለዚህ ምንም ገንዘብ የለኝም፣ አሳክሙኝ ነው እያልክ ያለው? አዎ ያኔ እንዳሳክሙ ነው የፈለከው? መታከሚያ ቅዋ ስላጣሁኝ ነው። እንግዲህ ውድ ተመልካቾቼ የሚገኘው እዚሁ ወርጌሳ ከተማ ላይ ነው። ወረክዩ የሚባል ሰፈር ነው የሚኖረው። ያው እንግዲህ አሞኛል እርዱኝ መታከሚያ አጥቼ ነው ገንዘብ አጥቼ ነው እንድታሳክሙኝ ነው የሚፈልገው ነው የሚለው። እንግዲህ በዚህ አጋጣሚ ሮመዳን ነው። ከሮመዳንም እንደው ከዘካተል ፊጥርም ቀነስ አድርጋችሁ ገንዘብ ብትሰጡት ይሄ ሰውዬ ሄዶ ቢታከም በጣም ጥሩ ነው። አሳክሙኝ ነው ያለው። ሌላ ነገር አልፈልግም፣ በሽታዬን አድኑኝ ነው እያለ ያለው። እንግዲህ በየትም ሄደ ታከማታ በጤና ጣቢያው ነው የምታከመው እዚሁ። ሌላ ቦታ ሄደህ ተመርምረህ ምናምን አይተዋጣቅ? ያው መርሳ ሄጄ ነበረ እና ምንድነው የት ሄደህ ታከም ምናምን? ያው መርሳም የክንታሮት ስላለብኝ ያው እኔ ብቻዬን ነኝ ሰው የለኝም በማለት ዝም ብዬ ትቼው መጣሁ ለመቆረጥ ማለት ነው። ኦኬ ክንታሮትም አለበት እኮና በስተመጨረሻ የምትላቸው ነገር ካለ ለወዳጅ ዘመድ? ያው እንግዲህ ያለቀጥ ብዙ በሰውነት ላይ ብዙ ህመም ስላለብኝ ያው የመታከሚያ ቅዋ ስላጣሁኝ ያው እንዲተባበሩ ሌላ ነገር የለውም። ውድና የተከበራችሁ እንግዲህ የራሱ አካውንት አለው። አካውንቱን አሁን አልያዘውም።
ያው አሁን ቪዲዮውን ሰርቼለታለሁኝ። አካውንቱ ሲመጣ አካውንቱን ከኮሜንት ስር ላይ ያስቀምጥላችኋለሁ። ሁላችሁም የተቻላችሁትን 15 ብላችሁ ብታሳክሙት በጣም ጥሩ ነው። ያው እንግዲህ መቼም ሁላችንም ነገ ጧት ዛሬ ላይ ደህና ብንሆን ነገ ጧት ችግር ላይ መውደቃችን ስለማይቀር ሁላችንም የተቻለንን 5-10 ረድተነው ቢታከም በጣም ጥሩ ነው ባይ ነኝ። እንግዲህ መርዳት የምትችሉ መርዳት ትችላላችሁ። የማትችሉ ደግሞ ቪዲዮውን ላይክ ሼር እያደረጋችሁ ለሚረዳ አካል አድርሱለት ማለት ነው። ውድ ተመልካቾቼ እንግዲህ ይሄ ልላችሁ ነው የገባሁት። በጣም አመሰግናለሁ። አሳፍራችሁኝ አታውቁም። ኢንሻአላህ አባታችንን በደስታ ብቅ እንደሚሉ ባለሙሉ ተስፋ ነኝ። ይመቻችሁ። ሰላማችሁ ይብዛ።